እና መጨረሻ ላይ ምን ሆነላችሁ? አረ እንደው ተናግሬ እንኳን ልጨርስ። ቀልድ እየነገሩን አይደል እንዴ? ልሳቅ እንጂ። ከተከራዮቼ ሁሉ እንደው ስትስቂ የምታስደስችኝ አንቺ ነሽ። ኮንፊደንስሽ መሳቁን ሳቂ ያምራል እኮ ሳቅሽ። ግን ምን አለ እንዲህ ሸፈን አድርገሻት ብትስቂ። ግልምጫው ምን አመጣው እንዴ? መሳቁን ሳቂ ሳቅሽ ያምራል። ግን በቃ ሸፈን አድርጊያት ነው ያልኩት እንዴ። አይ እንግዲህ ጆሮዬ ነው። አይ እንግዲህ ማንን ነው? አይ እንግዲህ እኔን ነው። አይ እንግዲህ ስንት ነገር ችዬ በኖርኩ። አይ እንግዲህ እኔን። ለዚህ ንግግርሽ 500 ብር የቤት ኪራይ ጨምሬያለሁ። እግርሽን ደግሞ ከሶፋ ላይ አውርጂ። ስንቱ ቦዶ የሚለውን እኔ አውጥቼ በተናገርኩ ነው እንዴ? አይ እንግዲህ እኔን እርሱ ሰውዬ ምን አድርጊ ነው የሚሉኝ? ምንስ አድርጊ ብልሽ ምን አድርገሽ የምታውቂውን ነው አንቺ? ይልቅሮችን ጥርስሽን ብትታጠቢያት ነው የምለው። እኔ ለራስሽ ብዬ ነው እንዳይከፋሽ፣ ለራስሽ ነው። በተወደደ ኑሮ የቤትሽን ከሰልና ጨው ከምትጨርሺ እዛ ብትታጠቢ ጥሩ ነው። ላንቺም እኮ በባለሙያ መታጠቡ ይጠቅምሻል። ላንቺ ከቀረበሽ ደግሞ ጎንደርም አሉ። ከርሶ ግልምጫ አይደለም ጎንደር የትስ ብሄድ። አይ ቦዶ የገላመጠሽን ብታይ እኔን ታመሰግኝኝ ነበር። ጋሼ ግን የ500 ጭማሪ የምር ነው እንዴ? 100 ብር ጨምሪና ታጠቢባት። ምሬሻለሁ። የሚቀጥለው ወር ግን ያው ይጸናል።